ሰላም፣ ባለፈው ክፍል ላይ ስለ ሌየርስ እና ሴሌክሽን ቱል አይተን ዲዛይን ሰርተናል። ዛሬ ሼፕን እናያለን። ፎቶሾፕ ላይ ሼፕ ዲዛይን በጣም አስፈላጊ የሚባሉ የግራፊክስ ታይፕ ሲሆን የምንፈልገውን ሳይዝ አዲስ ፋይል እንከፍታለን። ሼፕ ቱል ላይ ራይት ክሊክ በማድረግ የተለያዩ ሼፖች ይኖራሉ። ሬክታንግል ሼፕ በመምረጥ ማውስ ክሊክ አድርገን የምንፈልገውን ሳይዝ እንስራ። በዚህ መልኩ ያመጣልናል። ሼፕ ላይ ራውንድነስ የምናስተካክልበት፣ ሳይዝ የምንጨምርበት፣ ሳይዝ ለመጨመር የምንጠቀምባቸው ነጥቦች አሉ። በዚህ በመጠቀም የምንፈልገውን ሳይዝ እንመርጣለን። ማንቀሳቀስ ስንፈልግ ሙቭ ቱልን በመጠቀም እንዲሁም ሬክታንግል ቱል ላይ ስንሄድ ከላይ ለማስተካከል የሚሆኑ ኦፕሽን ባር ያመጣልናል። ኦፕሽን ባር ላይ ከለሩን ፌል ማድረግ እንችላለን። ስትሮክ ከለር መቀየር እንችላለን። ስትሮክ ላይን ፖይንት እንዲሁም ታይፕ በመጠቀም ማስተካከል ይቻላል። አሁንም ሼፕ ላይ ሌሎች ቅርጾችን መስራት ይቻላል። ሰርክል፣ ትራያንግል፣ ፖሊጎን እነዚህን ሼፖች መስራት ይቻላል። ፖሊጎን ሼፕ ስንሰራ የሼፕ ጎን ብዛቱን መጨመር መቀነስ ይቻላል። በቀኝ በኩል የሚመጣው ፕሮፐርቲ ፓነል ላይ ሼፕ ነምበሩን በመጨመር ኪቦርድ ላይ ኢንተርን በመጫን መቀየር እንችላለን። ይህን ፓነል የማያሳያችሁ ከሆነ እኔ በማሳያችሁ መንገድ ፓኔሉን ማግኘትና ማንቀሳቀስ ይቻላል። ሌላው ላይን ሼፕ ነው። ራይት ክሊክ አድርገን ላይን ሼፕ መስራትና በቀላሉ ቀለሙ መቀየር ማስተካከል እንችላለን። ላይን ሼፕ ስንሰራ ኪቦርድ ላይ ሽፍትን በመጫን መስራት ይጠበቅብናል። ሽፍት መጫን የሚጠቅመን መስመሩ ትክክለኛ አንግል እንዲኖረውና ቀጥ ያለ መስመር እንዲሆን። ሌላው ከስተም ሼፕ ሲሆን ፎቶሾፕ ላይ የተለያዩ ቅርጽ ያላቸው ሼፖች አሉ። ሼፕ ላይ ራይት ክሊክ በማድረግ ከስተም ሼፕ ላይ ሄደን ከዛም ኦፕሽን ባር ላይ ብዛት ያላቸው የተለያዩ ሼፖች በፎልደር የተከፋፈሉ ሼፖች ከፍተን አስገብተን ከለራቸውን፣ ስትሮካቸውን፣ ሳይዛቸውን ማስተካከል ይቻላል። እነዚህ ከስተም ሼፖች ቴክስት ላይ እንደ ቡሌቲንግ ያገለግሉናል። ትናንሽ ሼፖች ስንጠቀም ከለር አጠቃቀማችን ላይ ስትሮክ ባይኖረው ይመረጣል። ስትሮክ ሲበዛባቸው እነዚህ ሼፖች ቅርጻቸውን ሊያጡ ስለሚችሉ ስትሮክ የሚለውን ኖ ከለር ብናደርገው አሪፍ ነው። አሁን ደግሞ የምንፈልገው ሼፕ ውስጥ ኢሜጅ ማስገባት ወይም ክሊፒንግ ማስክ የሚለውን እናያለን። መጀመሪያ የምንፈልገውን ሼፕ እንመርጥና ክሊክ እናደርጋለን። ወደ ፎቶሾፕ ፎቶ እናስገባለን። ድራግ ኤንድ ድሮፕ በማድረግ ፕራክቲስ ፋይል ላይ 03 ፎልደር ቢዩቲ ኢሜጅ እናስገባለን። ኢሜጁን ካስገባን በኋላ መጠኑን በፈለግነው መጠን ወደ ሰርክሉ እናስጠጋውና አስተካክለን ስንጨርስ የራይት ምልክት ማድረግ እንዳንረሳ ኦፕሽን ባር ላይ ወደ ምስሉ ሌየር በመሄድ ራይት ክሊክ አድርገን ክሬት ክሊፒንግ ማስክ የሚለውን በመምረጥ ምስሉን ሰርክል ውስጥ ማስገባት እንችላለን። ካስገባን በኋላ ኤዲት ላይ ፍሪ ትራንስፎርም በማድረግ ሳይዙን አስተካክለን የራይት ምልክቷን እንጫናለን። የሰርክሉን ስትሮክ ማጥፋት ከፈለግን ሼፕ ሌየር ላይ በመሄድ ሼፕ ቱል በመሄድ ኦፕሽን ባሩን ስትሮክ የሚለውን ኖ ከለር በማድረግ ማጥፋት እንችላለን። አሁን ይህን ምስል ከፍሬሙ ጋር ለማንቀሳቀስ ሁለቱም ሌየሮች መምረጥ አለብን። ከዛም ሙቭ ቱል በመጠቀም ማንቀሳቀስና የሁለቱን ሌየር ሳይዝን ማሳደግ እንችላለን። በዚህ መልኩ ስትለማመዱ እኛ ሰርክል ላይ ክሊፕ ማስክ ያደረግነው እናንተ ትራያንግል ላይ አስገብታችሁ ሞክሩትና አሳዩኝ። እንዲሁም ኮሜንት ሴክሽን ላይ ያስቸገራችሁን ነገር ጻፉልኝ። አሁን አንድ ሬክታንግል ቅርጽ እንስራ። ኤዲት፣ ትራንስፎርም፣ ዋርፕ በመጠቀም እነዚህ ነጠብጣቦች እየነካን እስካሁን ካየናቸው የተለየ ቅርጽ መስራት እንችላለን። አሁን ለባክግራውንድ የሚሆን ቅርጽ ልሰራ ነው። ቅርጹን ሰርተን እንደጨረስን የራይት ምልክት እንነካለን። ከሌሎች ሌየሮች ጀርባ በማድረግ ወደ ታች በማውረድ ባክግራውንድ በማድረግ እንችላለን። አሁንም ሌላ ሬክታንግል ሼፕ በማስገባት እነዚህን ራንደም ሼፖች እንዴት እንደሚቀየሩ ሬክታንግሉን ካስገባን በኋላ ኤዲት እንሄዳለን። ትራንስፎርም፣ ዋርፕ የሚለውን በመንካት አርክ እና የተለያዩ ቅርጽ ማሳያ ድሮፕ ዳውን ሊስቶች ላይ ያሉትን በመጠቀም አዲስ ቅርጽ ማምጣት እንችላለን። አሁን ሌየሮችን ለየብቻ ግሩፕ እናደርጋቸው። ሌየር ፓነል ላይ ተመሳሳይ ሌየርሶችን መርጠን ግሩፕ ማድረግ እንችላለን። ይህም ሌየሮች በብዛት በሚኖሩበት ጊዜ ሌየሮችን በቀላሉ ለመለየት ይጠቅመናል። ሌየር ፓነል ላይ ኪቦርዳችን ኮንትሮል ተጭነን በመያዝ ተመሳሳይ ሌየሮችን ወይም አንድ ላይ እንዲሆኑ የምንፈልጋቸው ሌየሮች በመምረጥ ለምሳሌ ፎቶ እና ሰርክሉን አንድ ላይ ላደርገው። ራይት ክሊክ አድርጌ ሁለቱን ከመረጥኩ በኋላ ሌየሮቹ ላይ ራይት ክሊክ አድርጌ ግሩፕ ፍሮም ሌየርስ ወይም ከሌየር ፓነሉ ላይ የግሩፕ ምልክቱን በመንካት ግሩፕ ማድረግ እችላለሁ።
የግሩፕ ኔም ከጠየቀኝ ግሩፕ ኔም መስጠት ይቻላል። በዚህ መንገድ ጽሁፎችንና ቡሌት ሼፖችን፣ ሌሎች ሼፖችን ተመሳሳይ ግሩፕ ማድረግ የምንፈልጋቸውን ፓነል ላይ ያሉ ሌየሮችን በቀላሉ ለማስተካከል ይረዳል። ተመሳሳይ የምንላቸውን ሌየሮች ግሩፕ ማድረጋችን ሌየሮችን በቀላሉ ለማስተካከል ይረዳናል። አሁን ፋይሉን ሴቭ አድርገን እንጨርስ። አሁን አጀስትመንት ላሳያችሁ። ፕራክቲስ ፋይል 03 ፎልደር ላይ ላንድስኬፕ ኢሜጅ እና ፎቶ የሚሉትን እንሰራለን። አሁን ላንድስኬፕ ኢሜጁን እንክፈተው። ይህንን ኢሜጅ ከፍተን እንስራ። ኢሜጁ በጣም የጠቆረ ኢሜጅ ነው። አሁን በቀኝ በኩል በመሄድ በአጀስትመንት እናስተካክለዋለን። አጀስትመንት ላይ ብራይትነስ፣ ሌቭል እና የመሳሰሉ አጀስትመንቶች አሉ። ከነዚህ ውስጥ የተወሰኑትን እናያለን። ብራይትነስ የሚለውን እንይ። ብራይትነስ ስንነካ ፕሮፐርቲ ይከፍትልናል። ብራይትነስ እና ኮንትራስቱን ሌቭል በማንቀሳቀስ የምንፈልገው የምስል ብርሃን እስኪመጣ ድረስ ማስተካከል እንችላለን። ሌላው ሌቭል አጀስትመንት ነው። አሁንም ፕሮፐርቲ ይከፍትልናል። ምስሉ የፈለግነውን ብርሃን እስከሚሰጥ በቀላሉ አጀስትመንቱን ማስተካከል እንችላለን። እነዚህ አጀስትመንት ማስተካከያዎችን ስንሰራ በአዲስ ሌየር ስለሚያስቀምጥልን አጀስትመንቶችን በቀላሉ ማስተካከል፣ ማጥፋት፣ ኦፓሲቲ ወይም የእይታውን መጠን መቀነስ ይቻላል። አሁን ምስሉ ያለውን የብርሃን ልዩነት እያየን ነው። እነዚህን አጀስትመንት በመጠቀም በተለያየ መንገድ ኢሜጅ ማሻሻል ይቻላል። ሁሉንም መሞከር ትችላላችሁ። ዋና ዋናዎቹን ላሳያችሁ። አሁን ወደ ቫይብራንስ እንሄድ። ይህ አጀስትመንት ቀለሙን በጣም ደማቅ እንዲሆን ያደርግልናል። ሂዩ ሳቹሬሽን የተለያየ የቀለም ስታይል በመቀያየር ምስሉን የተለየ ብርሃን ይሰጠዋል። ብላክ ኤንድ ዋይት ያው ግሬ ስኬል ማድረግ ነው። ግሬ ስኬል ማድረግ ብቻ ሳይሆን የምስሉን ቀለማት ለይቶ ግሬ ስኬል መጠናቸውን ማድመቅና ማፍዘዝ ይችላል። ለአሁኑ ብላክ ኤንድ ዋይት የሚለው አያስፈልገንም፣ ድሌት ማድረግ ይቻላል። አሁን የኢሜጁን ልዩነት የሌየር አይን ምልክቷን ኦን ኦፍ ስናደርግ በደንብ ያሳየናል። በዚህ መልኩ ኢሜጅ ማሻሻል ይቻላል። ልዩነትን ለማየት ጎን ለጎን ማሳየት ይቻላል። መጀመሪያ ባክግራውንድ ሌየር ላይ ክሊክ በማድረግ ዱፕሊኬት ወይም ኮፒ እናደርገዋለን የሰራነውን ኢሜጅ። ወይም ኪቦርድ ላይ ኮንትሮል ጄ ስንለው ኮፒ አድርጎ ያስቀምጥልናል። ኮፒ የሆነውንና አጀስትመንት ሌየሮችን ኪቦርድ ላይ ኮንትሮልን በመጫን ሁሉም ሌየሮች ላይ ክሊክ ስናደርግ ይመርጥልናል። ከተመረጠው ላይ ራይት ክሊክ በማድረግ መርጅ ሌየርስ ማለት እንችላለን። ሁለቱንም ኢሜጆች አስፍተን ለማየት ክሮፕ ቱል እንጠቀማለን። በክሮፕ ቱል የኢሜጅ ካንቫሳችን እናሰፋውና ሁለቱን ኢሜጆች ላይና ታች አድርገን ማየት እንችላለን። ኢሜጅ ካንቫሳችን በዚህ መልኩ ካሰፋ ነው በኋላ ከላይ ያለው ሌየር ኤዲት ፍሪ ትራንስፎርም ወይም ኪቦርድ ላይ ኮንትሮል ቲ በመንካት ወደ ላይ እናንቀሳቀሳለን። ላይና ታች ካደረግን በኋላ በዚህ መልኩ ማስቀመጥና ልዩነቱን ማየት ይቻላል። አሁን ፕራክቲስ ፋይል 03 ፎልደር ላይ ፎቶ የሚለውን የጠቆረ ኢሜጅ ለማስተካከል አሁን ባየነው መሰረት እናንተ ፕራክቲስ አድርጉትና ፋይሉን ስክሪንሻቱን ቴሌግራም ላይ ላኩልኝ። ወይም የሚያስቸግራችሁ ነገር ካለ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። ስለ ሼፕ፣ ግሩፒንግ እንዲሁም አጀስትመንት በደንብ አይተናል ብዬ አስባለሁ። እነዚህ ነገሮች በተደጋጋሚ ፕራክቲስ ማድረግ አለባችሁ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ማስክ፣ ዳጅ ኤንድ በርን፣ ስፖት ሂሊንግ ብራሽ ቱል፣ ፓች ቱል ኤንድ ኮንቴንት አዌር ፊል እናያለን። ስለተከታተላችሁኝ ያመሰግናለሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ አድርጉ።